በረከት ገበሬዋ እድሜ ተቀንሶ ለጠቅላይ ሚኒስትሩ ይሰጥልኝ። ይህን ስሜት ቀስቃሽ ንግግር በሚገባ ታስታውሱታላችሁ። በማህበራዊ ሚዲያ ገጾች ላይ የሀገር ወዳድነት ተምሳሌት፣ ለድሃው የምታስብ ታታሪ ገበሬና እጅግ ስኬታማ የቢዝነስ ሴት ተደርጋ ስትታይ የነበረችው በረከት ገበሬዋ በድንገት የፌዴራል ፖሊስ የቁጥጥር ኢላማ ውስጥ ትገባለች ብሎ የገመተ ማንም አልነበረም። ከትላልቅ ባለስልጣናት ጋር ስትሞዳሞድ፣ መድረክ ላይ ስትዘምርና በተለያዩ የልማት ስራዎች ላይ በግንባር ቀደምትነት ስትሳተፍ የነበረችው ይህችው ግለሰብ ዛሬ ላይ በከባድ የማጭበርበርና የሙስና ወንጀሎች ተጠርጥራ ማረፊያዋን ከርቸሌ አድርጋለች። በሚሊዮን የሚቆጠር የህዝብና የመንግስት ሀብት በህገወጥ መንገድ በማሸሽ እንዲሁም ስልጣንን አላግባብ በመጠቀም እንደተጠረጠረችም በመገናኛ ብዙሃን በስፋት ይነገራል። የህዝብን ልብ በፍቅር የሰረቀችው ሴት እንዴት የህዝብን ሀብት በመዝረፍ ልትጠረጠር ቻለች? ይህ ሁሉ የተወሳሰበ ድር ለአብዛኛው ሰው አስገራሚ እንቆቅልሽ ሆኗል። ዛሬም እንዳስሰው ማንም ያልጠበቀውን ብዙዎችን ጉድ ያሰኘውንና የማህበራዊ ሚዲያውን ያናወጠውን የበረከት ገበሬዋን አስደንጋጭ ውድቀት ነው። በስኬት ማማ ላይ ተንሰራፍቶ የነበረው ግዙፍ ኢምፓየሯ በአንድ ጀንበር እንዴት ፍርስርሱ ሊወጣ እንደቻለና ከጀርባ የተፈጸሙትን አሳዛኝና ሚስጥራዊ የተባሉ ድርጊቶችን በጥልቀት እንመረምራለን። የበረከት ታሪክ መጀመሪያ ላይ ሲነገር የብዙዎችን ስሜት የነካና ተስፋ የሰጠ ነበር። በውጭ ሀገራት የነበራትን ረዥም የስደት ህይወት ትታ ወደ ሀገር ቤት መምጣቷና በግብርናው ዘርፍ በመሰማራት አራያ መሆኗ ወጣቱን ትውልድ አነሳስቷል። ነገር ግን ከዚህ አንጸባራቂና ማራኪ ገጽታ ጀርባ እጅግ የተወሳሰበ የጥቅም ትስስርና የማጭበርበር መረብ ተዘርግቶ እንደነበር የቅርብ ጊዜ የፖሊስ ክስተቶችና የምርመራ መረጃዎች ያመለክታሉ። የፍትህ አካላት ባወጡት መረጃ መሰረት ሐሰተኛ ሰነዶችን ከመጠቀም አንስቶ እስከ ገንዘብና የአክሲዮን ማጭበርበር ከባድ ወንጀሎች እጇ እንዳለበት ተጠርጥራለች። ታዲያ ይህች የማይደፈር የሚመስል ኃያል ስብዕናና ከለላ የነበራት ሴት በምን ምክንያት ወደዚህ አዘቅት ውስጥ ልትገባ ቻለች? በዚህ ቪዲዮ የበረከት ገበሬዋን ኢምፓየር ከመሰረቱ ያፈረሱትን 5 ቁልፍ ስህተቶችና መነሻ ምክንያቶች ደረጃ በደረጃ እንፈትሻለን። አብራችሁን ቆዩ። በዚህ ዝግጅት ውስጥ የምታዩቸው የምትሰማቸውና የምንተነትናቸው መረጃዎች በሙሉ የተሰባሰቡት ከተለያዩ ይፋዊና ማህበራዊ የመረጃ ምንጮች ነው። በዋናነት መረጃዎቻችንን ያጠናቀርነው በረከት ራሷ በተለያየ ጊዜ በማህበራዊ ሚዲያ በተለይም በቲክቶክ ላይቭ ከሰጠቻቸው የቪዲዮ ማብራሪያዎች፣ የኢትዮጵያ ፌዴራል ፖሊስ ካወጣቸው ይፋዊ የወንጀል ምርመራ መግለጫዎችና የተፈላጊ ማስታወቂያዎች እንዲሁም ይህንን ጉዳይ በቅርበት ሲከታተሉ የሰነድ ማስረጃዎችን ሲያወጡና ሲመረመሩ የነበሩ የማህበራዊ ሚዲያ መርማሪዎች ካቀረቧቸው የድምጽና የምስል ማስረጃዎች ነው። በመሆኑም በዚህ ዝግጅት ላይ የሚቀርቡት ሐሳቦች፣ የክስ ዝርዝሮችና ትንታኔዎች በሙሉ ከነዚህ የተጠቀሱ ምንጮች የተገኙ እንጂ የታሪክ ሀብ ቻናል የግል አቋም፣ ድምዳሜ ወይም የህግ ውሳኔ አለመሆናቸውን በጥብቅ ለማሳሰብ እወዳለሁ። የኛ ዓላማ የተበታተኑትን የክስተቱን ክፍሎች በአንድ ላይ አሰባስቦ ሚስጥሩን በተሟላና ሚዛናዊ በሆነ መንገድ ለናንተ ማቅረብ ብቻ ነው። የመጨረሻውን ፍርድ ለህግና ለናንተ ብሩህ አይምሮ ላላችሁ ተመልካቾቻችን ትተናል። እያንዳንዱ ታላቅ ውድቀት ከጀርባው የሚያንጸባርቅና ብዙዎችን ያሳወረ የድል ዘመን አለው። የበረከት ወርቁ ታሪክም ከዚህ የተለየ አልነበረም። ታሪኳን ወደ ኋላ መለስ ብለን ስንፈትሽ ትውልድና እድገቷ ሐዋሳ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷንም እዚያው ሐዋሳ አጠናቃለች። ነገር ግን የሐዋሳው ህይወቷ ለትልቅ ህልሟ በቂ አልነበረም። እናም ፊቷን ወደ ስደት አዞረች። ጉዟን የጀመረችው ወደ ጎረቤት ሀገር ደቡብ ሱዳን በማቅናት ነበር። እዚያም በደቡብ ሱዳን መከላከያ ውስጥና በሀገሪቱ ምክር ቤት መዝገብ ቤት ውስጥ ሰርታለች ይባላል። ይህ ብቻም አይደለም።
ከደቡብ ሱዳን ወደ ኡጋንዳ በመሻገር በኡጋንዳ ካቫንዲሽ ዩኒቨርሲቲ የሕግ ትምህርቷን እየተከታተለች በሁለቱ ሀገራት መካከል ለ7 ዓመታት ስትመላለስ ቆይታለች። የህይወቷ ሌላኛው ምዕራፍ የተቀየረው ደግሞ አየርላንዳዊ ባለቤቷን እዚያው ደቡብ ሱዳን እያለች ከተዋወቀች በኋላ ነበር። ከዚያም ወደ አየርላንድ በመጓዝ መኖሪያዋን በዋና ከተማዋ ደብሊን አድርጋ ቆይታለች። ከሐዋሳ ተነስታ በጦርነት ከምትታመሰው ደቡብ ሱዳን እስከ ኡጋንዳ ከዚያም እስከ አውሮፓዋ አየርላንድ የዘለቀው የ10 ዓመታት የስደት ህይወቷ ምን ያህል ውጣ ውረድና ሚስጥር እንደነበረው መገመት አያዳግትም። ነገር ግን ትክክለኛው ጨዋታ ከዚህ ረጅም የስደት ቆይታ በኋላ ወደ ኢትዮጵያ ስትመለስ ነበር የጀመረው። ከ10 ዓመታት የስደት ህይወት በኋላ በግብርናው ዘርፍ ለመሰማራት 1 ሚሊዮን ዩሮ የመነሻ ካፒታል ይዛ ወደ ሀገሯ እንደተመለሰች በኩራት ትናገር ጀመር። ኢትዮጵያ ስትገባም አቅጣጫዋን ያደረገችው ወደ ግብርናው ኢንቨስትመንት ነው። በተለይም በወላይታ ዞን በ600 ሄክታር መሬት ላይ አትክልትና ፍራፍሬ ማምረት ጀመረች። ራሷንም ታታሪዋ ገበሬ በረከት ገበሬዋ እያለች በመጥራት ግብርና እጅግ የተከበረ ሙያ መሆኑን ለብዙዎች ማሳየት ጀመረች። በእርሻ ስራዋ የምታመርታቸውን የግብርና ውጤቶች በተለይም ሽንኩርትን በጣም በረከሰ ዋጋ ለሸማቹ ማህበረሰብ በማቅረብ የብዙዎችን ልብ በፍቅር አሸነፈች። በኑሮ ውድነት ለሚማቀቀው የከተማ ህዝብ በረከት ልክ እንደ አዳኝ መልአክ መስላ ታየች። ከወላይታ በተጨማሪ በአርሲና በተለያዩ አካባቢዎች የግብርና ኢንቨስትመንቷን አስፋፋች። ከዚህ ጋር ተያይዞም በማህበራዊ ሚዲያ በተለይም በቲክቶክ በነበራት ከፍተኛ የፎሎወር ቁጥርና በቪዲዮቿ በምታገኛቸው በርካታ መወደዶች እጅግ ታዋቂ ሆነች። የጥንካሬና የሥራ ወዳድነት ተምሳሌት በመሆን ከአዲስ አበባ እስከ ክልል ከተሞች ስሟ ገነነ። ነገር ግን ይህ ሁሉ የህዝብ ድጋፍና የሶሻል ሚዲያ ዝና ለበረከት በቂ አልነበረም። የቢዝነስ አድማሷን ለማስፋት ከዚህም የዘለለ ሌላ ትልቅ ሽፋን ትፈልግ ነበር፤ የፖለቲካና የባለስልጣናት ሽፋን። በተገኘችበት መድረክ ሁሉ ለገዢው መንግስትና ለጠቅላይ ሚኒስትሩ ያላት ድጋፍ ወደር አልነበረውም። በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ የጻፉትን የመደመር መጽሐፍ በሚሊዮን ብር በመግዛት የጊዜው አነጋጋሪ ዜና ሆና ነበር። ከዚህም አልፋ በማህበራዊ ሚዲያ ላይ እግዚአብሔር ከኔ ዕድሜ ቀንሶ ለጠቅላይ ሚኒስትሩ ይስጣቸው እስከ ማለት ደርሳ ነበር። ይህ አይነቱ ከፍተኛ የመንግስት ደጋፊነትና ከተለያዩ ባለስልጣናት ጋር የምትነሳው ፎቶ ለኢንቨስትመንት ስራዎቿ ትልቅ የብረት ጋሻ ሆኖላት ቆይቷል። እንደሚባለው በረከት ያልገባችበት የመንግስት ቢሮ ያላነጋገረችውና ፎቶ ያልተነሳችው ከፍተኛ ባለስልጣን እምብዛም አልነበረም። ይህ የፎቶ ፖለቲካና ማህበራዊ ሚዲያ ላይ የገነባቸው ኃያል ስብዕና ማንም በቀላሉ የማይደፍራት ጨረታዎችን ያለ ተወዳዳሪ የምታሸንፍና ሰፋፊ መሬቶችን በነፃ የምትሸለም ልዩ ተጠቃሚ እንዳደረጋት በተደጋጋሚ ይነገራል። በውጪ ዓለም የነበራትን ትስስር፣ የህዝብን ፍቅርና የባለስልጣናትን ሽፋን በአንድ ላይ በማዋሃድ የፈጠረችው ይሄ የስኬት ማማ ግን ውሎ አድሮ ከውስጡ መቦርቦሩ አልቀረም። ትልቁ አደጋ እየመጣ የነበረው ከዚህ ሁሉ ጀርባ ከተደበቀችበት የማስመሰል ካባና ከማይጨበጠው ትልቅ ውሸቷ ነበር። በማህበራዊ ሚዲያ ላይ የሚገነባ ማንኛውም የውሸት ማማ ፈጥኖም ይሁን ዘግይቶ መፍረሱ አይቀርም። የበረከት ገበሬዋ ታሪክም ትልቁን መታጠፊያ ያገኘው ከቁጥጥሯ ውጪ በሆነ አንድ ግዙፍና አስደንጋጭ ውሸት ምክንያት ነበር። ሁሉም ነገር የተጀመረው በረከት በአደባባይ ወጥታ ቫንጋርድ ፕላስ የተባለው ታላቅ የአውሮፓ የሴኩሪቲ ካምፓኒ ወይም የጥበቃ ተቋም የኔ ነው ብላ በተናገረችበት ቅጽበት ነው። ይህ ድርጅት ዓመታዊ ገቢው ከ42 ሚሊዮን ዩሮ በላይ እንደሆነና የእኔ ነው ስትል በድፍረት ተናግራለች። ነገር ግን ይህ ኩባንያ ተራ ድርጅት አልነበረም። ቫንጋርድ ፕላስ በአየርላንድ፣ ኖርዘርን አየርላንድ፣ ስኮትላንድ እና ግሬት ብሪቴን አካባቢዎች የሴኩሪቲ አገልግሎት የሚሰጥ ግዙፍ ተቋም ነው። ይህ ድርጅት ታዋቂ ሰዎችን፣ የመንግስት ባለስልጣናትንና ትላልቅ ኢንቨስትመንቶችን የመጠበቅ ኃላፊነት ያለው ሲሆን እንዲህ አይነቱን ኩባንያ ለመመስረት በእንግሊዝ ወይም አየርላንድ የግዴታ የውትድርና ስልጠናና አገልግሎት ማለፍን ይጠይቃል። ከዚህም በላይ ቫንጋርድ ፕላስ ዕድሜው ከ100 ዓመት በላይ ያስቆጠረ የማይሸጥ በጥንታውያን ወታደሮች የተመሰረተ የቤተሰብ ካምፓኒ እንጂ የማንም ግለሰብ ንብረት ሊሆን የሚችል አልነበረም። እስቲ አስቡት፣
1200 ሰራተኞች ያሉት 42 ሚሊዮን ዩሮ ዓመታዊ ገቢ ያለው ግዙፍ የአውሮፓ የጥበቃ ኩባንያ የኔ ነው ብሎ በአደባባይ ለመናገር ምን ያህል ልበ ሙሉነትና ድፍረትን ይጠይቃል? የኢንተርኔቱ ማህበረሰብ ግን ነገሮችን ችላ ብሎ የሚያልፍ አልነበረም። ታላቁ የማስመሰል ካባ መላጥ የጀመረውና ቆሻሻው መውጣት የጀመረው እዚህ ወሳኝ ነጥብ ላይ ነው። የበረከትን ግዙፍ የይገባኛል ጥያቄ ተከትሎ የማህበራዊ ሚዲያ መርማሪዎችና ቲክቶከሮች ጉዳዩን በጥልቀት መቆፈር ጀመሩ። ስለ ቫንጋርድ ፕላስ ካምፓኒና ስለ በረከት ባለቤት ጆናታን ፒምዳራ ጥልቅ ምርምር አደረጉ። የምርምሩ ውጤት እጅግ አስደንጋጭና ብዙ ሚስጥሮችን ያጋለጠ ነበር። እንደ ማህበራዊ ሚዲያ መርማሪዎቹ ግኝት የበረከት ባለቤት ጆናታን ፒም በቫንጋርድ ፕላስ ውስጥ የሰራው ለ6 ወራት ብቻ በቴክኒካል ዳይሬክተርነት ነው። የውጭ ኩባንያዎች ሰራተኞቻቸው የባለቤትነት ስሜት እንዲሰማቸው ሲሉ አነስተኛ የኩባንያውን አክሲዮን በስጦታ መልክ መስጠታቸው የተለመደ አሰራር ነው። ጆናታንም እንደ ማንኛውም የድርጅቱ ሰራተኛ ያገኛት አንዲት አነስተኛ የሰራተኛ አክሲዮን ነበረችው። ጆናታን ከዚህ ስራ ከለቀቀ በኋላ ወደ ደቡብ ሱዳንና ሩዋንዳ በማቅናት አማጽያንን በማሰልጠን ስራ ላይ ተሰማርቶ የነበረ ሲሆን ከበረከት ጋር የተገናኙትም እዚያው ደቡብ ሱዳን ውስጥ ነበር። ነገር ግን በረከት ይህችን የባሏን አንዲት አነስተኛ የሰራተኛ አክሲዮን እንደ ትልቅ መነሻ በመጠቀም የ42 ሚሊዮን ዩሮ ካምፓኒ ሙሉ በሙሉ የእኛ ነው የሚል ትልቅ የውሸት ትርክት ፈጠረች። ይህ ሚስጥር በማህበራዊ ሚዲያ ሲጋለጥ በረከት ስህተቷን አምና ከመቀበል ይልቅ ወደ ሌላ አደገኛና ወደ ተጠረጠረችበት ህገወጥ መንገድ ገባች። ሮቤራ እና ቅዱስ የተባሉ የሶፍትዌር ባለሙያዎቿን በመጠቀም የውሸት የዋትስአፕ መልእክቶችን በማዘጋጀት መርማሪውን ለማስተባበልና ስሙን ለማጥፋት ሞከረች። ይሁን እንጂ መርማሪው ኦሪጂናል የሆኑትን የዋትስአፕ ስክሪንሾቶች በማውጣት እሷ ዲጂታል ማስረጃዎችን ጭምር ኤዲት በማድረግ እንደምታጭበረብር በግልጽ ለህዝብ አጋለጣት። ይህ ሁሉ ድራማ ለምን አስፈለገ? እንደሚገመተው በረከት ይህን 42 ሚሊዮን ዩሮ የሚያንቀሳቅስ የአውሮፓ ኩባንያ ባለቤት ነኝ የሚል የሀብታምነት ፕሮፋይል የፈጠረችው በሀገር ውስጥ ያሉትን የቢሮክራሲና የኢንቨስትመንት በሮችን በቀላሉ ለመክፈት ነበር። ባለስልጣናትንና ባለሀብቶችን በማታለል የደለላ ስራ ለመስራትና ለእርሻ ኢንቨስትመንት በሚል ሰበብ ከሰዎች ለባለስልጣናት ይሰጣል በሚል እስከ 10 ሚሊዮን ብር ጉቦ ለመጠየቅ ይህ የውሸት ካባ ትልቅ መሳሪያ ሆኖላት ነበር። ይህ የቫንጋርድ ፕላስ ቅሌት የበረከት ገበሬዋን እውነተኛ ማንነትና ከበስተጀርባው ያለውን አደገኛ የማጭበርበር አቅም በግልጽ ያሳየ ትልቅ መስታወት ሆነ። የተገነባው የውሸት ኢምፓየር ስንጥቅ ማሳየት የጀመረው በዚህ ቅጽበት ነበር። ማንኛውም በውሸት ላይ የተገነባ ቤት ትንሿ ንፋስ ስትነፍስ መደርመሷ አይቀርም። የበረከት ገበሬዋ ታሪክም ከዚህ የተለየ አልሆነም። በሶሻል ሚዲያው ዓለም እንደ ቅድስት፣ ምስኪንና አሳቢ እንዲሁም ሀገር ወዳድ ስትሞገስ የነበረችው ይህች ግለሰብ በስተጀርባ እጅግ የተወሳሰበና አደገኛ የተባለ የማጭበርበር መረብ ዘርግታ እንደነበር ይገመታል። የፌዴራል ፖሊስ ምርመራ መዝገብ የተለያዩ መረጃ አውጪዎችና የቅርብ ጊዜ መረጃዎች እንደሚያሳዩት የእርሷን ግዙፍ ኢምፓየር ያፈረሱት 5 ዋናና ከባድ ስህተቶች አሉ። እነዚህን 5 የውድቀት ምክንያቶች አንድ በአንድ በጥልቀት እንፈትሻቸው። አንደኛ፣ የማይጨበጥ የውሸት ትርክት። የበረከት ገበሬዋ ውድቀት የመጀመሪያው ማዕዘን የተነቀለው አየርላንድ ላይ የሚገኘውና ከ1200 በላይ ሰራተኞች ያሉት ቫንጋርድ ፕላስ የተባለ ግዙፍ የሴኩሪቲ ካምፓኒ የኔ ነው ብላ በአደባባይ መዋሸቷ ነው። ይህ ድርጅት ዓመታዊ ገቢው ከ42 ሚሊዮን ዩሮ በላይ መሆኑን በመግለጽ የዚህ ሁሉ ሀብት ባለቤት እንደሆነች አድርጋ ራሷን ለማህበረሰቡ አቅርባለች። እውነታው ግን የድርጅቱ ባለቤት ሳትሆን ባለቤቷ ጆናታን ፒም በድርጅቱ ውስጥ በቴክኒካል ዳይሬክተርነት ለ6 ወራት ያህል አገልግሎ የነበረ መሆኑ ነው። ታዲያ ይህን የመሰለ ትልቅ ውሸት ለምን አስፈለገ? እንደሚገመተው ይህንን የውሸት የሀብታምነትና የሀያልነት ፕሮፋይል የፈጠረችው በሀገር ውስጥ ያሉትን የኢንቨስትመንት መሬቶችና የመንግስት ፈቃዶችን በቀላሉ ለማግኘት ነበር። አልፎ ተርፎም ይህንን ሐሰተኛ ማንነት በመጠቀም ለኢንቨስትመንት የሚመጡ ሰዎችን በማታለል ለባለስልጣናት ጉቦ ይሰጣል በማለት እስከ 10 ሚሊዮን ብር ድረስ ትጠይቅ እንደነበር በስፋት ይነገራል። ይህ የማይጨበጥ የውሸት ትርክትና የተጋለጠው ማንነቷ የጥርጣሬውን በር በሰፊው ከፈተው። ሁለተኛ፣ ህገወጥ የቪአይፒ ሰነዶች አጠቃቀም።
ወንጀልና ውሸት መቼም ቢሆን ፍጹም ሊሆኑ አይችሉም። የፖሊስን አይን በደንብ የሳበውና የውድቀቷን ማርሽ የቀየረው አንድ አነስተኛ የትራፊክ ፍተሻ ነበር። የፖሊስ መረጃዎች እንደሚያሳዩት መጀመሪያ ላይ ጥርጣሬ ውስጥ የገቡት የመኪናዋ ሹፌር መስፍን የቪአይፒ ማለፊያ ወረቀት ይዞ በመገኘቱ ነው። ፖሊሶች የቪአይፒ ወረቀቱን ዘመናዊውን የባርኮድ ስካን ሲያደርጉት ወረቀቱ ሐሰተኛ ሆኖ ተገኘ። ከዚያም በኋላ በተደረገው የኮምፒውተር ፍተሻ የቪአይፒ ማለፊያዎችና ሌሎች አርቲፊሻል ሰነዶች በእርሷ ኮምፒውተር ላይ ተዘጋጅተው ተገኝተዋል። ለዚህም ሮቤራ እና ቅዱስ የተባሉ የሶፍትዌር ባለሙያዎችን በመጠቀም የሐሰት መታወቂያዎችን ታዘጋጅ እንደነበር ተጋልጧል። ይህ ህገወጥ ድርጊት መንግስትንና የጸጥታ አካላትን ክፉኛ ያበሳጨና ምርመራው ወደ ጥልቅ ደረጃ እንዲገባ ያደረገ ቁልፍ ምክንያት ነበር። ይህች ሴት በስራዋ ላይ ምን ያህል በራስ መተማመን ቢኖራት ነው የጸጥታ አካላትንና መንግስትን በዚህ ደረጃ ለማታለል የሞከረችው? የሐሰት ሰነድ አዘጋጅቶ በመንግስት ኮሪደሮች ውስጥ በቪአይፒ ማለፍ እሳት ይዞ እንደመጫወት ነው። ነገር ግን ከዚህም የከፋው ሶስተኛውና ዋናው የክስ ርዕስ የሆነው የነዳጅና የወርቅ ቅሌት ነው። ሶስተኛ፣ የነዳጅና የወርቅ ቅሌት። በረከት ገበሬዋ በዋናነት የተጠረጠረችበትና እስር ቤት ያወረዳት ትልቁ ኬዝ የነዳጅ ጉዳይ ነው። መንግስት ለግብርናና ለህጋዊ ስራ የፈቀደላትን ነዳጅ ለወርቅ አምራች ድርጅቶች በህገወጥ መንገድ ሸጣለች ተብላ ተከሳለች። እሷ ግን ይህን ክስ ፈጽሞ አትቀበለውም። እንደርሷ ገለጻ ወርቅ አምርተሽ ለብሔራዊ ባንክ አቅርቢ ስለተባለች ወደ ማዕድን ማውጣት ስራ መግባቷን ትናገራለች። ለዚህም ትላልቅ የዲቲ ማሽኖችን ለማንቀሳቀስ ነዳጁን እንደምትፈልገው ገልጻለች። ነገር ግን እጅግ አነጋጋሪ ሚስጥር እዚህ ላይ ነው። በረከት በእስር ላይ በነበረችበት ሰዓት ከጅቡቲ የመጣውና በእርሷ ስም የተፈቀደው ነዳጅ ወደ 38 ሚሊዮን ብር አካባቢ ተሸጦ ገንዘቡ ለሌሎች አካላት እንደተከፋፈለ ትከራከራለች። መንግስት በበኩሉ 8 ሚሊዮን ብር ኪሳራ አድርሳለች ቢልም እሷ ግን ያልወሰድኩትን ነዳጅ ነው ተሸጠብኝ የምለው በማለት ራሷን ትከላከላለች። ይህ የነዳጅ ዝውውርና የወርቅ ማዕድን ፍለጋ ትስስር የብዙ ባለስልጣናት እጅ ያለበትና እጅግ የተወሳሰበ የጥቅም ግጭት እንደሆነ ይገመታል። አራተኛ፣ የፒራሚድ ማጭበርበር። ይህች ግለሰብ ከነዳጅና ከሐሰተኛ ሰነድ በተጨማሪ ግለሰቦችን በአክሲዮን ስም በማታለል ትልቅ ገንዘብ ሰብስባለች በሚል ክስ ቀርቦባታል። ብዙ ኢንቨስተሮችና ባለሀብቶች የመንግስት ጥብቅ ድጋፍ አላት ብለው በማመን ገንዘባቸውን በእምነት ሰጥተዋታል። ነገር ግን የተሰበሰበው የአክሲዮን ገንዘብ ወደ ግል ፒኤልሲ ተቀይሮ የብዙዎች ገንዘብ የውሃ ሽታ ሆኖ እንደቀረ ይነገራል። ከዚህም በላይ ያጨበረበረቻቸው ሰዎች ወደ ህግ እንዳይሄዱ እኔ ትልቅ ትስስር አለኝ በሚል የፍርሃት ስሜት ውስጥ ተከታቸው እንደነበር የጉዳቱ ሰለባዎች ይናገራሉ። ሰዎችን በማሳመን በማምታታትና በስነ ልቦና ጫና በማስፈራራት የገነባቸው ይህ የፒራሚድ ማጭበርበር የውድቀቷን ማዕበል ካፈጠኑት ዋና ዋና ምክንያቶች አንዱ ነው። አምስተኛ፣ የፖለቲካን ሽፋን አላግባብ መጠቀም። በመጨረሻም እና ምናልባትም ትልቁ ስህተቷ የፖለቲካና የባለስልጣናት ሽፋንን አላግባብ መጠቀሟ ነው። በረከት ከተለያዩ ከፍተኛ ባለስልጣናት ጋር የምትነሳቸውን ፎቶግራፎች እንደ ትልቅ የብረት ጋሻና እንደ ማስፈራሪያ ትጠቀምባቸው ነበር። በማህበራዊ ሚዲያ ላይ እግዚአብሔር ከኔ ዕድሜ ቀንሶ ለጠቅላይ ሚኒስትሩ ይስጣቸው እስከ ማለት የደረሰችው ይህንኑ የፖለቲካ ሽፋን ለማጠናከርና ለማስመሰል እንደነበር ይገመታል። ይሁን እንጂ ይህ አይነቱ ከልክ ያለፈ መመሳሰል ውሎ አድሮ ፖሊስና መንግስት የእኛን ስም ለሌብነት እየተጠቀመችበት ነው ወደሚል ድምዳሜ እንዲደርሱ አድርጓል። የትኛውንም ያህል የፖለቲካ ፎቶ ብትሰቅልም የተንኮል አሰራሯ ሲጋለጥ ከእስርና ከህግ ተጠያቂነት ሊያድናት አልቻለም። አያችሁ አይደል? ይህ ሁሉ የተወሳሰበ የውሸት ትርክት፣ የሐሰት ሰነድ ፈጠራ፣ የነዳጅና አክሲዮን ቅሌት እንዲሁም የፖለቲካ ፎቶዎች ማስፈራሪያ ሁሉም በአንድ ላይ ተደምረው ነው በረከት ገበሬዋ የተባለችውን ጠንካራና ተደማጭነት ያላትን ሴት ከስኬት ማማ ላይ ጎትተው ከርቸሌ ያወረዷት። አንድ ሚስጥር ግን ልንገራችሁ፣ ታሪኩ እዚህ ላይ ብቻ አያበቃም። ከእስር በኋላ የገጠማትና ብዙዎችን ያሳዘነ ሌላ ትልቅ ፈተና አለ። ማንኛውም ታላቅና ሚስጥራዊ ፊልም የመጨረሻው ምዕራፍ ላይ ሲደርስ የገነባው ማማ ወደ ጥልቅ ቁልቁለት መቀየሯ አይቀርም። የበረከት ገበሬዋ ታሪክም መቋጫው እጅግ አሳዛኝ፣ ድራማዊና ያልተጠበቀ ነበር።
ሁሉም ነገር የፈረሰው ህዳር 14 እሁድ ቀን ነው። ጠዋት 4 ሰዓት አካባቢ በረከት ህፃን ልጇን እያጠበች ባለችበት ቅጽበት ባልታሰበ ሁኔታ ባለቤቷ ጆናታን ደንግጦ ይጠራታል። ከሻወር ቤት ስትወጣ መኝታ ቤቷ ውስጥ 6 የጸጥታ ሰዎች ዙሪያውን ከበዋት ጠበቋት። ከነዚህ ውስጥ 4ቱ የፌዴራል ፖሊስ ልብስ የለበሱ ሲሆኑ 2ቱ ደግሞ የሲቪል ልብስ ለብሰው ማስክ አድርገው ነበር። ፖሊሶቹ ለጥያቄ ፈልገንሽ ነው በማለት ወዲያውኑ ይዘዋት ለመሄድ ሲሞክሩ ባለቤቷ የፍርድ ቤት ማዘዣ እንዲያሳዩት ቢጠይቅም በአጋጣሚ ምንም አይነት ማዘዣ አልያዙም ነበር። ወደ ፌዴራል ወንጀል ምርመራ ጣቢያ እየተወሰደች በመንገድ ላይ ሳሉ ከደህንነቶቹ አንዱ መኪናውን አስቁሞ ፎቶግራፍ ሊያነሳት መቻሉ ደግሞ ሌላኛው የዚህ ክስተት እንቆቅልሽ ነበር። ምርመራ ጣቢያ እንደደረሰች አሻራና ፎቶ ከተነሳች በኋላ ጉዳዩ የጸረ ሙስና ወንጀል እንደሆነ ትሰማለች። በዚህ ጊዜ እኔ ሙስና በልቼ ነው ወይስ አብልቼ ስትል ብትጠይቅም መርማሪው ግን ሐሰተኛ ሰነድ መጠቀም በራሱ ሙስና ነው የሚል ምላሽ ሰጣት። የጸጥታ ኃይሎቹ ወደ ቤቷ ተመልሰው ብርበራ ቢያካሂዱም ምንም ነገር ሊያገኙ አልቻሉም። በመጨረሻም ያንን አወዛጋቢ የቪአይፒ ወረቀት ሹፌሮቹ እንዲያመጡት በማድረግ ለሕግ አካላት ራሷ አስረክባለች። እንግዲህ እውነታው ይህን ይመስላል። እናንተስ ምን ታስባላችሁ? በረከት ገበሬዋ እሷ ደጋግማ እንደምትናገረው በተደራጀ የመንግስትና የደህንነት ቡድን ሆን ተብላ የተጠመደች ንጹህ ሰለባ ናት ወይስ የራሷ ስግብግብነት ማለቂያ የሌለው የውሸት ትርክትና የተጋለጠው ህገወጥ ድርጊቷ ያመጣባት ፍትሃዊ ውድቀት? ይህ ታሪክ የአንድ ግለሰብ ውድቀት ብቻ ሳይሆን ክፍተት ያለበት የሲስተማችን ትልቅ ማሳያም ይመስላል። የበረከት ገበሬዋ የወደፊት ዕጣ ፈንታ ምን ሊሆን እንደሚችል ፍርድ ቤቱ በመጨረሻ ምን ውሳኔ እንደሚያሳልፍ እንዲሁም ጤናዋ ወደ ነበረበት ይመለስ እንደሆነ ጊዜ አብሮ የሚያሳየን ይሆናል። የዛሬው ዝግጅታችንን በዚሁ አጠናቀቀን። ስለ ጉዳዩ ያላችሁን እይታ፣ ፍርድና ትንታኔ በኮመንት መስጫው ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረግ እንዲሁም መሰል አዳዲስ አጓጊና ሚስጥራዊ ታሪኮችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሌላ አጓጊ ትንታኔ እስክንገናኝ ቸርን ሰንብት።